ውስጣዊ የሰውነት ክፍሎቻችን አንደበት ኖሯቸው ቢናገሩ እንዲህ ይሉን ነበር። ሰላም፣ እኔ ልብ እባላለሁ። በቀን በብዙ ሺህ ሊትር የሚቆጠር ደም ወደ ተለያዩ የሰውነት ክፍሎች እረጫለሁ። በከፍተኛ ሙቀትና ዘይት የተጠበሱ ምግቦች በበላችሁ ቁጥር ግን ኃይሌ ይደክማል፣ በጣም እታመማለሁ። አድቡ ብያለሁ፣ አድቡ በቃ። ታዲያስ እኔ ጨጓራ እባላለሁ። በአፍ የሚገቡትን ሁሉ በመሰባበር ለሰውነት አስፈላጊ ንጥረ ነገሮችን እየለየሁ በመስጠት እደክማለሁ። ብዙ በበላችሁ ቁጥር በተለይ ደግሞ ስኳር እና ዘይት የበዛባቸው ምግቦች እስኪ እግዚአብሔር ያሳያችሁ። ማታ ለረፍት ስዘጋጅ እንኳን ከባድ ምግብ ነው የምትልኩብኝ። ከአቅሜ በላይ እንድሰራ ስለምገደድ ደግሞ እየደከምኩ ያለ ዕድሜ ያረጀውና እየታመምኩ ነውና እባካችሁ እርዱኝ። እንዴት ናችሁ? እኔ ደግሞ ጉበት እባላለሁ። ሰውነትን ከመርዛማ ነገሮች ለማጽዳት ዘውትር እደክማለሁ። ሌሎች በብዙ መቶዎች የሚቆጠሩ ስራዎች ስላሉብኝ በጣም ቢዚ ነኝ። አልኮል በጠጣችሁ ቁጥር ግን እታመማለሁ፣ መስራትም ያቅተኛል። ኧረ ተው ግን ተው። ታዲያስ ሳምቦዎች እንባላለን። ለህይወት መሰረት የሆነውን አየር ኦክሲጅን ሳናቋርጥ ለሰውነት እንመገባለን። ለምን እንደሆነ ባይገባንም ታጨሳላችሁ። እንዲህ ያለ እረፍት እየደከምንላችሁ በመጥፎ ጭስ ታፍኑናላችሁ፣ ትገሉናላችሁ። ይልቅስ የበለጠ እንድንሰራላችሁ ለምን ስፖርት አትሰሩም? ለምን ውሃ አትጠጡም? ጠጡ እንጂ። እኛ ኩላሊቶች እንባላለን። ደማቸውን በቀን በብዙ መቶ ጊዜ እናጣራለን። ጨዋማ ነገር የታሸጉ ምግቦችን እያበዛችሁ ከምንም በላይ ደግሞ በጣም የሚያናድደን ለህልውናችን መሰረት የሆነውን ውሃ እየከለከላችሁን ብዙ እንታመማለን። ኧረ ቶሎ ካልደረሳችሁልን መሞታችን ነው። ስንታመም ሀብት ንብረታችሁን ሸጣችሁ ዲያሊሲስ ለማድረግ ከመሯሯጥ አሁን ብትንከባከቡን አይሻልምን? እንደ ሐሳብ ነው፣ እንደ ሐሳብ። እንግዲህ እንደሰማችኋቸው የተለያዩ የውስጣዊ ሰውነት ክፍሎች አንደበት ኖሯቸው ቢናገሩ ብሶታቸውን በዚህ መልክ ይገልጻሉ ለማለት ነው። አጠር አድርገን ያቀረብነው። እስኪ በቀጣይ የትኞቹ የሰውነት ክፍሎች ብሶታቸውን ሲገልጹ መስማት ትፈልጋላችሁ? ኮሜንት ሴክሽን ላይ አሳውቁኝ። ዋን ላቭ አለይኩም ኮምፕሊት ፊትነስ።